ቁራሊው አሮጌ ጫማ ብረት ድስት ያለው ቁራሊው አሮጌ ጫማ ብረት ድስት ያለው ኩኩሻ ወይ አሪፍ ዕቃ ትገዛለህ? አረ ገዛለሁ። አሪፉን እንጂ አይደለም ዕቃ ሰው ራሱ ገዛለሁ። እንደዛ ከሆነማ አንዴ ተረገመች አይታለችኝ እሷን ወሰድ። ቆንጆዬ ነች። ቆንጆ አረ የሆነች ኩርኪ ፊት ነገር ናት። አታ ምን ያረክ ነው? ምን አገባሽ? ዝም በል። አሁን ዛግባና የዘብዝብከውን ካልሲ ይመጣ። አረ ከሷማ ቅድም ያልከኝ ዕቃ ይሻለኛል። አይ ልሸጥሽ የተዳደረ ነበር። ጭራሽ ለቁራሌው ልትሸጠኝ? አረ እኔ ልሸጥሽ አይደለም በነፃ ነው ውሰዳት ያልኩት። ቆይ ሰራ ካላስቸገርኳችሁ እኔ ዕቃውን ሸጣችሁልኝ ብሄድ አይሻልም? ጭራሽ የቤቱን ዕቃ እየሸጥክ ነው? አትጩይ እማዬ እንዳትሰማ። በሁለት አህዮች ጸብ መሃል ሳሩ ነው የሚጎዱ አሉ። እዚህ ቁማችሁ እንደሰሩ ረገጣችሁኝ እኮ። ሸጣችሁልኝ ብሄድ አይሻልም እንዴ? ምንም ይሸጥ ዕቃ የለም ሂድ። ምን አገባሽ? እሷ እንዴ ጠራኝ። ሽከሲ አንተ ራሱ ለምንድን ነው የቤቱን ዕቃ እያወጣ መሸጥ? ብር አስፈለገኛ። እና መኪና እያለ የቤቱን ዕቃ መሸጥ ምን አስፈለገ? እና መኪና ቢኖረኝስ ምን ልስራበት? እና መኪና እያለ ነው ገንዘብ የሌለ? አይገርምም? እና ጎየ ስራ ከፍተኛ ገቢ እያገኘ ለምን ቦነስ አትወስድም? ቦነስ? አዎ በሳምንት እስከ 45,000 ብር ድረስ ማግኘት ትችላለህ። እና እንዴት ነው መጀመር የሚችለው? ያንጎ ፕሮ አፕሊኬሽንን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ በ5 ደቂቃ ውስጥ ብቻ ወደ ስራ መግባት ትችላላችሁ። በዛ ላይ ቢሮ ሜዳ አይጠበቅባችሁ። በልቻ በጣም እናመሰግናለን። አሁን የሚሸጥ ዕቃ ስለሌለ ሂድ። ገዛጀ ስለ ልጅ ከይልጣ አስጠላ ቁራሊ ነፋ ለማይረባ ብረት ድስት ቂጤን ተነክሼ ነበረ እንዴ ለምቻሞቼ እንደው በእናት ምንም ነገር እንዳትለኝ ፀሐዩ ቀጥቅጦኛል። አረ እንደው ቢያንስ በእናትሽ የግር ሰላም ታስቀድሚ። እሺ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ አንቺ? አለሁ። እና ወደው ማቼ አማቼ አትበለኝ ሰውዬ፣ ያመሃል እንዴ? ይቅርታ አማቼ ማለቴ በቃ ለምዶብኝ እኮ ነው። ግን ምን እየሰራሽ ነው? ምን አባህ ገባህ? አባቴ ራሱ እንደዚህ አይጠይቀኝም። እኔ ምልሽ ዛሬ ፋሚሊ ስብሰባ አለን እንዴ? ሆ ጤና የለህም እንዴ? እድሜ ለእህትሽ ራሴን እስክስት ድረስ ነው ፎንቄ ይገባል። ይሄን ደግሞ እሱ ፊት ቀባጠርና ምን ወንዶማቼ ፊት ምን ጣጣለሁ? እሺ አዲረው እንዴ ወንዱ እንዴ እንዴ ምን ነው ኩኩሻ? አረ ምንም ትንሽ እግሬ ነው ረም ብሎኝ ቆመህ ወለምታ። ያው ሲዞር አይደለም ይውሉ